መሪነት ያለ ስልጣን ሊደርሺፕ ዊዛውት ኦቶሪቲ ይባላል። በጣም ብዙ ጊዜ ትሰሙታላችሁ። ፖለቲካ ላይ ያሉ ሰዎች ላይ፣ ፕሮጀክት ላይ ያሉ ሰዎች ላይ፣ ቢሮ ውስጥ ብዙ ሰዎች መሪ ናቸው፣ ግን ስልጣን የላቸው። ሰዎችን ትመራለህ፣ ግን በተዘዋዋሪ ሰዎችን የሚመራቸው ሌላ ነው። ለምን የሆነ ይመስላችኋል? ለምን የሆነብህ ይመስላል? ለምን የሆነብሽ ይመስልሻል? ነጥቦችን እነግራችኋለን። የመጀመሪያው ነገር እንደዚህ አይነት ቦታ ላይ ካለ ድረስ ሰዎች እንዳልተከተሉህ እየመራሃቸው እንዳልሆነ ካልገባህ እነዚህ ነጥቦች ነው። የመጀመሪያው ትረስት ቢልደር፣ እምነትን ገንባ። ሰዎች ያላመኑበትን ነገር አይከተሉም፣ ስራውንም አይሰሩለት። ስለዚህ ትረስት ቢልድ ማድረግ፣ ቃልህን መጠበቅ፣ ሰዎች እንዲያምኑ ማድረግ ላይ በደንብ ስራ። ከስልጣን በፊት እምነት ይቀድማል። ሰዎች ያላመኑበትን ነገር ምንም ነገር ስለማያደርጉ ማለት ነው። ሁለተኛ ስለምትሰራው ስራ ስለምታደርገው ነገር ግልጽ አርግ፣ አላማ ማለት ነው። አላማህን ግልጽ ከሌለ ሰዎች ያልገባቸውን ነገር በፍጹም አይሰሩም። በፍጹም አንድ እርምጃ ወደፊት። ስለዚህ በአጭር ቋንቋ ስለ ፕሮጀክት ስለምትሰራው ስራ ክሊር አድርግ፣ ያኔ ይከተለዋል። ሶስተኛው ምንድን ነው ካልከኝ፣ አድምጥ። ሰዎችን አክብር፣ አድምጥ። ከመናገር በፊት ምንድን ነው የጎደለው፣ ምንድን ነው የሚሉት ብለህ የሰዎችን ትርታ ማድመጥ። ምክንያቱም ስራውን የሚሰራልን ሰው እስከሆነ ድረስ፣ ስለዚህ እነዛን ሰዎች ማድመጥ ልመድ ማለት ነው። ሌላኛው ደግሞ ትዕዛዝ ከመስጠት በፊት ኮማንድ ከማድረግ በፊት ምን ማድረግ ያስፈልጋል? ሰርተህ አሳይ። በቃ ስራ ይናገር ኦ ተብሎ። ስለዚህ አንተ እየሰራ ሲያዩ ሰዎቹ ይገደለዋል። ስለዚህ መጀመሪያ ሰርተህ አሳይ፣ ስራ ይናገር። ያኔ ብዙ ሚሊዮኖች ምን ይሆናሉ ማለት ነው? ይከተሉሃል ማለት። ስለዚህ ኢንፍሉዌንስ ማድረግ፣ በስራ ማሳየት፣ ተጽዕኖ መፍጠር እንጂ ኮማንድ በሰጠ ቁጥር ሰዎች ብዙ ጊዜ ለእንደዚህ አይነት ነገሮች ምንድን ናቸው? ቻሌንጂንግ ናቸው፣ ረዚስት። ስለዚህ በእነዚህ መልኩ ነገሮችን ማስተካከል ትችላለህ። ሊደርሺፕ ዊዛውት ኦቶሪቲ ብዙ ቦታዎች ላይ። ስለዚህ እነዚህን ነገሮች በማድረግ ማስተካከል ይቻላል ማለት ነው። ስለ ፕሮጀክት ማኔጅመንት ተመሳሳይ መረጃ እንዲደርሳችሁ ይህን ፔጅ ፎሎ፣ ላይክ፣ ሼር ማድረግ አይርሱ። አመሰግናለሁ።